እንደዚህ አይነት ታሪካዊ የእግር ኳስ ጨዋታ ተመልክተን ኮሜንት ሴክሽን ላይ እንዳለ እንደዚህ አይነት ፎቶ ኧረ ቤተሰብ አሁን እኔ ሮናልዶ ደጋፊ ሆኜ አንዳንድ የሮናልዶ ደጋፊዎች ብታስቡት አስተሳሰብ በጣም ነው የሚገርመኝ። እንደዚህ አይነት እግር ኳስ አይተን አንተ ትዝ የሚልህ ሜሲ ማለፍ አልነበረበትም፣ እንዴት ሜሲ ያልፋል? ዳኛው አግዞት ነው፣ በዛ ምክንያት ነው ብለን ለማለቃቀስ ራሱን እያዘጋጀን አባት በቃ ልጅ እኮ በጣም ነው የሚችለው። ዳኛ ከሱ ተቃራኒ ቢሆንም ራሱ ታደማ አይነት ሰው አለ ከባድ። አረ ጋይስ ዛሬ በጣም ይደብራል። አሁን እኔ ትናንት ከእናንተ እኩል አዝኛለሁ ማለት አልችልም። ለምን ተጠብቆ ነገር ስለነበረ አብዛኞቻችሁ ተጠብቆ ነገር ስለነበረ ይበላ ደስ ይለናል፣ ግን አይሳካም ብለን ኦልሬዲ ሲጀመር ተናግረናል። ገባ ከዛ ኋላ ግን መጥቶ የሚያለቅስ ሰው ምናምን ነገር ማዘን ከበደኝ። እንኳን አለመሚስ ደጋፊዎች እኔ ማዘን ከበደኝ። ለምን ዞር የሚመጡ ደግሞ ፊፋ እንደዚህ ፊፋ ቦይ ምናምን የሚል ሰው ስለሆነ እኔ ፋውል ነበረ አልነበረ ምናምን ብዬ አልከራከርም። ለምን የሜሲ ደጋፊዎች እንደዚህ ነገር ይወዳሉ። ገባር ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት አባቴ እግር ኳስ ነው፣ ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ፣ ኖርማል ነው። በቃ እኔ ሮናልዶን በጣም ወደዋለሁ፣ ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ነው ኧረ ሼም ነው፣ እናቴን ሼም ነው በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድን እንዳለ አዝሎ የአርጀንቲና ደጋፊዎች እኮ ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ከእነዛ ከማለታቸው በፊት ሜሲ